የተበዳይ ጥሪ ትወሰዳለች ወደ ደመናዎች ለሷም ይከፈቱላታል የሰማይ በሮች አላህ عز وجل ይላል በልቅናይና በክብር ይሁንብኝ እረዳሃለሁ ከጊዜ በኋላም ቢሆን ሻይ ስለሆንክ ብለህ አትበድል በደል መጨረሻው ለጸጸት ያጋልጣልና ወንድምዬ ተጠንቀቅ ከተበዳይ ዱዓዎቹ የሌሊት ቀስት እንዳታገኝህ በጨለማ አይንህ ትተኛለች ተበዳይ ነቅቶ ሳለ ባንተ ላይ ይጣራል የአላህ አይን ግን አትተኛም ይህ የሚሆነው በዱንያ ላይ በትንሣኤ ቀንማ የአላህ ባሮች ሆይ ለበዳይና ለተበዳይ ቅሮት የላቸውም ወላሂ አላህ عز وجل ዘንድ ከመቆም በዛች አምላካዊ ፍርድ ላይ በአምላካዊ የፍትህ ፍርድ ላይ አላህ عز وجل ብሏል አላህ በመካከላችሁ ይፈርዳል በትንሣኤ ቀን በሱ ተለያዩ በነበራችሁት ነገር ላይ በዚያ ቀን ያ በሱ ላይ ጣልቃነት ሞገስና በደል በሌለበት በዚያ ቀን በሱ ላይ ግቦ የውሸት ምስክርና ግፍ በሌለበት በዚያ ቀን ያ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለርሱ ያሉበት መብቶችን ወደ ባለቤቷ ትመልሳላችሁ በትንሣኤ ቀን ቀንድ የሌላት በቀንዳሟን እስክትበቀላት ድረስ ይህ ውሳኔ በተንቀሳቃሾችና በእንስሳዎች መካከል ከሆነ የአላህ ባሮች በአይምሮና በልቦና ባለቤቶች ላይ ደግሞ እንዴት ይሆናል የአላህ ባሮቹ ጫንቃው በሌሎች መብቶች ላይ ቢዚ ሆነውን በሉት በሚዳሰሱም ይሁኑ በማይዳሰሱ ነገራቶች ላይ ለሱ በሉት አንተ ምስኪን የመብት ባለቤት መብቱን ስጠው ነገ አትበል ጊዜ አታራዝም የትንሣኤ ቀን ቅርብ ናትና አንድ ባሪያ ሲሞት ደግሞ ቂያማው ትቆማለች